አካባቢ ላይ እንግዲህ የሊቨርፑል ደጋፊዎች ጨዋታውን በጉጉት እየተጠባበቁት ይገኛሉ። ሊቨርፑል መጀመሪያም ውጤት ሸፍኖት ነው እንጂ ግንባታው ገና ነው የሚሉ ሀሳቦች እየተነሱ ይገኛሉ። እናንተስ በዚህ ሀሳብ ትስማማላችሁ? ሊቨርፑል ከ2021 ጀምሮ እንግዲህ ያለፉትን 3 ዓመታት ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ተሸንፎ ያቅም። ታዲያ ሊቨርፑል አንፊልድ ላይ ከተሸነፈ ዛሬ ከ3 ዓመታት በኋላ እንግዲህ በክሪስታል ፓላስ፣ በቼልሲና በማንቸስተር ዩናይትድ 3 ተከታታይ ሽንፈቱ ይሆናል ተብሎ ይጠበቃል። አዲሶቹ ተጫዋቾች ቶሎ ካለመላመድ በተጨማሪም የነባሮች አቋምን መውረድ እንግዲህ በሊቨርፑል ቤት እንግዲህ አሳሳቢ ሆኗል። በተለይም የሞሐመድ ሳላን እንግዲህ የውድድር ዘመን እንግዲህ ያልተለመደ ሆኖ ይገኛል። ይህ የ33 ዓመቱ ተጫዋች በ7ቱ የሊግ ጨዋታዎች ያስቆጠራቸው 2 ጎል ብቻ መሆኑ ደግሞ ይበልጥ አሳሳቢ ሆኗል። ዩናይትድ አንፊልድ ላይ ካሸነፈ ድፍን 9 ዓመታትን ተቆጥሯል። ለመጨረሻ ጊዜ በዋይኒ ሮኒ ጎል 2016 ላይ ነበረ ማንቸስተር ዩናይትድ አንፊልድ ላይ ሊቨርፑልን ማሸነፍ የቻለው። ያለፉትን 10 ጨዋታዎችን አንፊልድ ላይ ስንመለከት ሊቨርፑል በ8ቱ ድል አድርጓል። ዛሬስ አንፊልድ ላይ ምን ይፈጠር ይሆን? የምንመለከተው ይሆናል። አብራችሁን ሁኑ። እንግዲህ እንደምታዩት አንፊልድ ላይ ድባቡ ምን ይመስላል፣ ስቴዲየም አካባቢ የደጋፊው ስሜት ምን ይመስላል የሚለውን እንግዲህ እንድትከታተሉ ጋብዛችኋለሁ።